እግዚአብሔር የራሱ ጊዜ ስላለው ነው። እናንተ ጸሎት ሊኖራችሁ ይችላል። ያንን ነገር ወደ እግዚአብሔር አቀርባችሁት ሊሆን ይችላል። እግዚአብሔር ደግሞ ያንን ነገር የሚመልስበት ራሱ የቀጠረው ጊዜ አለ። ስለዚህ እግዚአብሔር አይሆንም እያላችሁ አይደለም፣ ነገር ግን አሁን አይሆንም እያላችሁ ነው። ምን ማለቴ ነው? ጊዜው ገና ነው፣ አደርገዋለሁ፣ ግን አሁን አይደለም እንደማለት ነው። መጽሐፍ ቅዱሳችን ላይ ትንቢተ ዕንባቆም ምዕራፍ 2 ላይ ትዝ ይላችኋል። ዕንባቆም በጮኸ ጊዜ የባቢሎን ጉዳይ አሳስበውት እንዴት አመፀኛው ሕዝብ ጻድቁን ይቀጣል እያለ በጮኸበት ጊዜ እግዚአብሔር ምንድን ነው ያለው? መልስ መለሰለት። ባቢሎንን ደግሞ በራሱ ጊዜ እንደሚቀጣ እስራኤልንም ነፃ እንደሚያወጣ እየነገረ ነው። ግን ራእዩ ግን ገና ነው፣ ጊዜው አሁን አይደለም፣ የተቀጠረለት ጊዜ አለ እያለው ነው። እዛው ምዕራፍ 2 ቁጥር 3 ላይ እንደዚህ ብሎ እግዚአብሔር ይናገራል። ራእዩ ገና እስከ ተወሰነው ጊዜ ነው፣ ወደ ፍጻሜውም ይቸኩላል፣ እርሱም አይዋሽም። ቢዘገይ በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ማለት። ስለዚህ ምናልባት እናንተ አሁን እየጸለያችሁት ያለው የጸሎት ርዕስ እግዚአብሔር ስለማያደርገው ሳይሆን ግን ጊዜው ገና ነው። አንድ ነገር እመኑ፣ እግዚአብሔር አይቸኩልም፣ ነገር ግን ደግሞ አይዘገይም። በእርግጠኝነት በትክክለኛው ጊዜ ያደርገዋል። ስለዚህ እግዚአብሔርን ማመን ማለት አንዱ የእግዚአብሔርንም ጊዜ ማመን ማለት ነው። በነገራችን ላይ ጊዜ ስንል ባለፈው አልቋል ብዬ የነበራችሁ አዲስ ህትመት እንደገና ጊዜ የሚለው መጽሐፍ ወጥቷል። ስለዚህ ያንን መጽሐፍ አሁን ባላችሁበት ማዘዝ ትችላላችሁ። 300 ብር ብቻ ነው ፕራይሱ። በጣም ግን ይጠቅማችኋል። በተለይ በጊዜ ጉዳይ ይሄ የከበረ ሀብት እንደሆነ አውቃችሁ እግዚአብሔር የሰጣችሁን እድል እስትንፋስ ጊዜ ተጠቅማችሁ የእግዚአብሔርን አጀንዳ ለመፈጸም በጣም የሚገፋችሁ የሚጠቅማችሁ መጽሐፍ ነው። ስለዚህ አሁን በእነዚህ ስልክ ቁጥሮች ደውላችሁ ማዘዝ ትችላላችሁ።